ሊቀ መላኩ ቅዱስ ሚካኤል ያደረገልኝ ምስክርነት ዝናብ ራሱ አያስቆመኝም ብዬ ዛፍ ስር ተጠልዬ ነው ይሄን እየነገርኳችሁ ያለሁትና ቅዱስ ሚካኤል ያደረገልኝን በምስክርነት መልክ በዚህ ቪዲዮ እነግራችኋለሁ። ለማታውቁኝ ስናፍቅ በቀለ እባላለሁ። ግራጁዌትድ አርክቴክት እና የሶሻል ሚዲያ ማናጀር የማረፊያ መስራች ነኝ። ወደ ምስክርነቶቹ ልለፍ። ቀጥታ አላንዛዛባችሁ፣ እንቀጥል። እሺ፣ ዝናቡ የተወሰነ አባርቷል መሰለኝ። እንቀጥል። 5ኛ ዓመት ተማሪ እያለሁ ቅዱስ ሚካኤል የዕዳ ደብዳቤን ሳይሆን የግሬድ ውጤቴን እንዴት እንደቀየረልኝ ነው ነግራችሁ። 5ኛ ዓመት እያለሁ በጣም ስትረግል እያደረግኩ ነበረ። በጣም ማለት ነው ከምለው በላይ ከፍተኛ ስትረግል ውስጥ ነበርኩ። በውጤት ረገድ ማቴሪያል አልነበረኝም። አርኪቴክቸር ላይ በጣም ተቸግሬ የነበረበትም የተወሰኑት ኬዞች ምንድናቸው? የመጀመሪያው ላፕቶፔ ልክ ወደ 5ኛ ዓመት ልገባ ስል የላፕቶፕ መበላሸት። ከዛ በኋላ እኔም አልበገርም፣ እዚህ ደርሼማ ምንም አይነት መስዋዕትነት እከፍላለሁ ብዬ አሰብኩና ለራሴ ምን ብዬ ቃል ገባው፣ በቃ ትምህርት ቤቱን አናግሬም ቢሆን ዴስክቶፕ መቀበል አለብኝ አልኩና ወደ ስቱዲዮ ዴስክቶፕ እንዲመጣልኝና እንዲገባ አደረግኩ ማለት ነው። ከዛ ምን ተፈጠረ? በዴስክቶፕ እየሰራው የአርኪቴክቸራል ሶፍትዌሮች በጣም ከፍተኛ ኢነርጂ ይፈልጋሉና በጣም ዴስክቶፖቹ በጣም ተቸገሩብኝ። ግን እንደዛም ሆኖ 2-3 ዴስክቶፕ በጣም ተቀይሮልኛል ተበላሽተው ማለት ነው። እንደዛም ሆኖ በስትረግል በጣም ታግዬ ሰራው። ግን በቃ ከሌላው ተማሪ ጋር መፎካከር በማልችልበት ሌቭል ኢንተርሚዲየት ጁሪ አላስገባውም። በመሃል ላይ ያሉ ፕሬዘንቴሽኖችን በቃ ያልሰራውት ይበልጣል ማለት ነው ከሰራውት ይልቅ። እና ፋይናል ጁሪ ራሱ ምንድነው ያደረኩት? ተስፋ ቆርጬ ትቼው ነበረ። እና ተስፋ ቆርጬ ከተውኩት በኋላ ምንድነው የተፈጠረው? እዚህ ጋር ታምር ጓደኛዬ ይሄ ሁሉ አመት ለፍተህ ምን ስለሆነ ነው ተስፋ የምቆርጠው? አይሆንም፣ ሂድና እስቲ አስተማሪውን የተወሰነ ብለህ አናግረው አለኝ። ከዛ እሺ ብዬ እኔም አስተማሪውን ላናግረው ሄድ። ልክ አስተማሪው ሲያየኝ ያለውበትን ስትረግል ምናምን በደንብ ተረዳኝና የአስተማሪዎቹ ዓላማ እኛን መጣል አይደለምና ልክ እንዳየኝ አይ በቃ ኤኒ ታይም በቻልክበት ጊዜ አስገባ አለኝ ማለት ነው። ይሄን ያለኝ መቼ ነው? ነገ ሁሉም ፕሬዘንቴሽን 6 ሰዓት ዴድላይን ማስገቢያ ወረቀት ተብሎ ሁሉም እያስገባ ባለበት ታይም ማለት ነው። እና ዝናብ እየዘነበ ነው፣ ግን እንቀጥል እና በቻልክበት ጊዜና በደረሰልህ ሰዓት አስገባልኝ። እሺ አልኩ። መታገል ጀመርኩ። ይቅርታ ተጠልዬ ልጨርስላችሁ። እሺ እግዚአብሔር ይመስገን መጠለያ አግኝተናል። እና አስተማሪዎቹ እኛ መጣል አይፈልጉምና ምንድነው ሀሳባቸው? የነሱ ጎል እኛ እንድናልፍና እውቀቱ እንዲኖረን ነው። አርብ በቃ ያለውን ፕሮጀክት የደረስኩበትን እየታገልኩ መስራት ጀመርኩ። ቅዳሜ በጠዋት በሌሊት ገባውና ስሰራ ዋልኩ። እሁድ እንደዛው፣ ሰኞ እንደዛው። የፕሬዘንቴሽኑ ቀን ላይ ሰኞ ነበረ ፕሬዘንቴሽን እና መጨረሻ ላይ ላስገባ በቃ ጨራርሻለሁ። ኤክስፖርት ነው የቀረኝ የተወሰነ ነገር ምናምን ስለው በቃ ላክልኝ ቴሌግራም ላይ ፋይሉን አታች አደረኩለት። ክሎዝድ ነው የሚታየልኝ ማለት ነው። እንደሌላ ኦፕን ጁሪ አይሆንም። ለሁለቱም አስተማሪዎች ላከላቸውና አዩት። የማይደርስ የለምና ውጤት የማሳይበት ቀን ደርሷል አለ። በቃ እንደሚሰማችሁ ተስፋ አደርጋለሁ። የእኛን ሴክሽን ሄዶ ነው የሚመራው። ፋይሉን የተቀበለኝ አስተማሪ አይደለም፣ ግን የዛኛው ሴክሽን ዲን ነበረ ፋይሉን ተቀብሎ ለሱም ልኮለት በጋራ ክሎዝድ ፓናሉን አይተው ምናምን የራሳቸውን ውጤት ሞልተዋል። እና ውጤት የሚያሳይበት ቀን ሲደርስ እኔ አውቀዋለሁ ያ ውጤቱ ምንም ሊሆን እንደሚችል። ግን መንገድ ላይ የሄድኩ ያለ ከቤታችን 500 ሜትር ላይ የሊቀ መላኩ የቅዱስ ሚካኤል ያደኩበት ቤተክርስቲያን አለና እዛ ቤተክርስቲያን ጋር ሆኜ እየሄድኩ ነው። አይ ቲንክ አልደረስኩም ቤተክርስቲያኑ ጋር። በቃ የባህራንን የዕዳ ደብዳቤ ቀየርክ፣ የኔንም ይሄን እርግጠኛ ነኝ ኤፍ ነው ይሄ ውጤት፣ ይሄን ኤፍ ውጤት ቀይርልኝ አልኩትና ጸልዬ ሄድኩ። ከዛ ጸሎቴን እንደዛ ካደረኩ በኋላ ሄጄ ትምህርት ቤት ደረስኩ። ኢንዲቪጁዋል አንድ ባንድ እየጠራ ውጤታችንን እያሳየ ነበረና ልክ ሲያሳየን ኢንተርሚዲየት ጁሪ የለኝም፣ ፋይናል ጁሪ ክሎዝድ ነው፣ ኮንሰልቴሽን አላደርግም ነበረ። እንደዛም ሆኖ ያለ ውጤቴ ስንት ሆነ? አይ ቲንክ 35 አካባቢ ነበረ ከመቶ ኤፍ ማለት ነው። ከዛ በቃ እኔ ኢንተርሚዲየት ጁሪው ላይ 5 ላርግልህ ካለና 5 ሰርቶ አስቀመጠልኝ። ከዛ 5 ደግሞ ለ3 አስተማሪዎች መካፈል ስላለበት 37.5 መጣ። የነሱ የሚሰሩበት የተለየ የራሳቸው ካልኩሌሽን አለ። ከዛ 37.5ም እንደዛው እንደተለመደው ኤፍ ነው ተደረገ። በቃ መቼም ሁሉ ስትረግል አድርገና ለፍተ እዚህ ጋር ልጥል አልፈልግም ማለትና በቃ አስተማሪው በጣም ጨካኝ ተብሎ ይወራ ነበርና
5 ተጨማሪ ጨመረልኝ ማለት ነው። ከዛ 5 ማርክ ጨምሮልኝ ስንት ሆነ ማለት ነው? 42 ሆነና ዲ ሆነልኝ ውጤቴ። ከዛ እንደገና እንደ ተጨማሪ ማለት ነው በጣም ደስ የሚለው እዚህ ጋር ነው። እንደ ተጨማሪ ምን አደረገልኝ? ለሁሉም እንደ ክላስ ሪሰርች ስትሰሩ ሞቲቬት እንድትሆኑ ብዬ ነው ብሎ 5 ማርክ ሲጨምር 47.5 ሲ ማይነስ ሆነ ማለት ነው። እና የሚካኤል ታምር እዚህ ጋር እኔ ኤፍ እንደሆነ አቅ ነበረ፣ ውጤቴም ኤፍ ነበረ። ግን ቅዱስ ሚካኤል የባህራንን ሜዳ ደብዳቤ ቀደደ፣ የኔንም የውጤቴን ደብዳቤ ቀዶልኝ ከኤፍ ወደ ሲ ማይነስ አርጎ አሳልፎኛል ማለት ነው። ሌሎችም ብዙ የሰራልኝ ታምሮች አሉ። ቪዲዮ ከተመቻችሁና ከተማራችሁበት ላይክ አድርጉ፣ ሼር አድርጉት። ቻናሌን ማረፌንም ሰብስክራይብ ማድረግ እንዳረሱ። ሌሎችንም ቪዲዮዎች እንዳለ እዩልኝ ማለት ነው። እወዳችኋለሁ።